አቤቱ የሚፈልጉ ሁሉ ባንተ ደስ ይበላቸው፣ ሐሴትንም ያድርጉ። ሁልጊዜም ማዳንን የሚወዱ ዘውትር እግዚአብሔር ታላቅ ይሁን ይበሉ። እኔ ችግረኛና ምስኪን ነኝ፣ ጌታ ግን ያስብልኛል። አንተ ረዳቴና መድኃኒቴ ነህ፣ አምላኬ ሆይ አትዘግይ። መዝሙረ ዳዊት ምዕራፍ 40 ከ16-17። ወላጆች ኢየሱስ ክርስቶስን ፍለጋ በድንግዝግዝ ሕይወት ውስጥ በነበርንበት በዚያን ዘመን በየትኛውም አድባራትና ገዳማት አብረውን ተጉዘዋል። የወንጌል ስደት ከባድ በነበረበት በዚያ ዘመን ትልቁን ዋጋ ከፍለዋል። ልጆች ከቤተሰብ ሲሰደዱ፣ እነርሱ ደግሞ ከማኅበረሰቡ ተገለዋል፣ ተገፍተዋል። አንዳንዶችም ከትዳራቸው ተለይተዋል። ለዚህም ነው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄውም አያልቅምና ብዙ ነው ብሎ የዘመረው። ካሳለፉት ሁኔታ የተነሳ ለጌታ ይህም ሲያንስበት ነው። ጌታ እንደረዳቸው መጠን ለብዙዎች ወላጅ፣ ለቤተ ክርስቲያን ገበና ሸፋኝ፣ አልባሽ አጉራሽ ያን ሁሉ ነገር አልፈው ለብዙዎቻችን ለደስታም ሆነ ለሐዘን እስከ ዛሬ ድረስ ከጎን ያልተለዩን ብዙ ታሪክ እያላቸው ብዙ ያልተነገረላቸው ወላጆች በየሀገሩ እየዞሩ ዘምረዋል። በየቤቱ ሄደው የተራበን አብልተዋል፣ የታመመን አስታመዋል፣ የተቸገረን ረድተዋል፣ የወደቀን አንስተዋል፣ የታረዘን አልብሰዋል። እስከ ዛሬም ድረስ ድሮ የጀመሩት የጸሎት ኅብረት ዛሬም በጌታ ኃይልና ችሎት ብርቱ ሆነው ቀጥለዋል። ጌታ ቢፈቅድና ብንኖር ወደፊት በመጽሐፍ ሊጻፍ የሚችለውን ሰፊ ታሪካቸውን በተቻለ መጠን ለእናንተ ውድ ተመልካቾቻችን በጥቂቱ ይዤ ለመቅረብ ሞክራለሁ። ለዛሬ ግን በቀድሞ አጠራር የናዝሬት አማኑኤል መንፈሳዊ ማኅበር አባላት ከምስረታው ጀምሮ የነበሩት እናቶች እስከ ዛሬ ድረስ አንድነታቸውን ጠብቀው በየትኛውም ዓለም ላይ ለምትገኙ መንፈሳዊ ልጆቻቸው መማለዳቸውን አላቋረጡም። ዛሬም ለተቸገሩት ቀድሞ በመድረስ ኃላፊነታቸውን እየተወጡ ይገኛሉ። ዛሬ የገጠማቸው ነገር ከአቅማቸው በላይ ሲሆን በዚህ መስኮት ብቅ ብለዋል። ከቤተ ክርስቲያን ምስረታ ጀምሮ በእነርሱ ያልተገለገለ፣ ሲያገባ እንደ ቤተሰብ ያልተዳረ፣ ሲያዝን እንደ አጽናኝ በመሆን ያልተለዩት እነዚህ ወላጆች በመንፈሳዊ ልጆቻቸው መልእክት አለን ይላሉ። ይህንን መልእክት ሰምቶ ዝም ማለት ግን አይቻልም። እነዚህ ወላጆች ምን ገጠማቸው? ሰምታችሁ አይዟችሁ ከጎናችሁንም በሏቸው። እናታችን ደጓ ገብሬ ትባላለች። በቦሰት ወረዳ ወለንጭቲ ከተማ ኗሪ በነበረችበት በዚያን በስደቱ ዘመን በወንጌል ምክንያት ልጆቿን ይዛ ከትዳሯ በመለያየት ብቻዋን አሳድጋ ለወግ ማዕረግ አብቅታለች። ጌታ ግን ያስብልኛል፣ አንተ ረዳቴና መድኃኒቴ ነህ ያለችው አምላክ ዛሬም ከእርሷ ጋር ነው። ብዙዎቻችሁ ታቋታላችሁ እና ከእርሷ አንደበት የገጠማትን ትነግረናለች። ተከታተሉት። የአምላካችን ስም የተባረከ ይሁን። ተባረኩ። ባላችሁበት ስፍራ እግዚአብሔር በረን ሰማያትን ከፍቶ ካላችሁበት እልፍ አድርጎ ለዚህ ቀን ለዚህ ዘመን ያበቃችሁ እግዚአብሔር ክንዱን በእናንተ ላይ ያሰፋ እግዚአብሔር ዘመኑን ለእናንተ ገልጾ የሰጠ እግዚአብሔር ስሙ ይባረክ። እኔ እህታችሁ ከጥቂት ቤተሰብ ተለይቼ በዚህ ሁሉ ሕዝብ መካከል እግዚአብሔር ከቶኝ ያላሰብኩትና ያላቀጥኩትን ነገር እስከዛሬ ሰው ማስቸግር ያላቅ እንዲህም አይነት ነገር ደርሶብኝ አላቅም። እኔ ድንገት ዱብዳ የሆነ ነገር በልጄ ላይ ደርሶብኝ ድንገት በደረሰብኝ ነገር 270,000 ብር ድንገት ዳመጣባት በልጄ በምትሰራ። ከዚህም የተነሳ እንገልሻለን ሲሉ
4 ልጆቿን ጥላ የት እንደሄደች አላውቅም። እኛም ሰዎች በየቀኑ እየመጡ በእኔ ላይ ይፎክራሉ። እግዚአብሔር በረዳችሁ መጠን፣ እግዚአብሔር ባገዛችሁ መጠን በእናቶች መካከል እግዚአብሔር እስከ ዛሬ ድረስ ከወጣሁበት ከቤቴ ከተለየሁበት ከኑሮ ጀምሮ በእናቶች መካከል እግዚአብሔር ረድቶኝ በመሃል አለ። ነገር ግን ያላሰብኩት ያላቀጥኩትን ነገር ድንገት ነገር መጥቶብኛል። እግዚአብሔር በረዳችሁ መጠን ባገዛችሁ መጠን ከጎኔ ቁሙልኝ፣ እርዱኝ። ልጄም ከሞት አድኑልኝ፣ እኔም ከሞት አድኑ። የረዳኝን እግዚአብሔርን አመሰግነዋለሁ። ክብር ለስሙ ይሁን። ከዱብዳ ነገር እግዚአብሔር ዘመናችሁን ይጠብቅ። ለሁሉም የምትደርሱበትን አቅም እግዚአብሔር ይስጣችሁ፣ ኃይሉን ይልቀቅላችሁ። ለምድሪቱ አለሁ የምትሉበትን በረከት እግዚአብሔር በትከሻችሁ ላይ ያስፋ። አለሁ እስከ ዛሬ ይኸው ከእናንተም ከተለየሁ በቤቱ አለሁ። እናቶቼ መካከል እግዚአብሔር አቁሞኛል። አልቅሼ እነሱን ሳስቸግር እዚህ ጋር ደግሞ ወደ እናንተ ደግሞ ይሄንን ቃላቴን እንዲሰነዝር ይሄን አለ። ተባረኩ። አሜን። በአሜሪካን ለምትገኙ ልጆቻችን ለሆናችሁ ለልጃችን ዳንኤል፣ ለልጃችን ፍሬዘር ሰለሞን፣ ለወንድማችን ሰለሞን ገዛኸኝ፣ ለወንድማችን ብርሃን ገዛኸኝ፣ ሌሎችም እንደዚሁ እና ኃይልዬ በመጀመሪያ የእግዚአብሔር ሰላም ለእናንተ እንዲሆን እንመኛለን። ዛሬ በዚህ ሁኔታ ፊታችሁ ስንቀርብ ወይንም ስማችሁን ጠርተን በፊታችሁ ስንሆን ልንነግራችሁና ልናሳስባችሁ የሚገባ ነው ብለን ያሰብነው ችግር በመካከላችን ስለተፈጠረና ያንን ችግር ደግሞ እኛ መወጣት ስላልቻልን፣ እንደምታውቁት የኢትዮጵያ የኑሮ ሁኔታ ትንሽ ለሰው የከበደ ስለሆነ ለእኛም እንደከበደን እናንተ እንድታውቁልንና የደረሰብንን ችግር እህታችን ልጇ በትዳር ያለች ሳለች የ4 ልጆች እናት የሰው ገንዘብ ቁብ ገብታ ያዕቁብ ገንዘቡ ወስዳ ሌላ ቦታ ስለጠፋባት ስለጠፋባት ስላችሁ እንዲሁ አጥፍታው ሳይሆን ገንዘቡ ጠፍቶባታል። በዕዳ በተለያየ ምክንያት ችግር ላይ ወድቃ ማለት ነው። ስለዚህ የደጓ ገብሬ ልጅ ነች፣ መቅደስ ትባላለች። እና በአሁኑ ሰዓት ላይ እቺ ልጅ በሁኔታዎች ከመካከላችን ጠፍታለች። ከእናቷ ቤትም ሆነ ከትዳሯ ተለይታ ከባድ ችግር ላይ ነች ያለችው። የ4 ልጆች እናት ነች። በጣም ችግር ላይ ወድቃለች። ከዚህ የተነሳ ልጆቻችን፣ ወንድሞቻችን የሆናችሁ እነ ዳኒ፣ እነ ሰለሞን፣ ሌሎቻችሁም ስማችሁን ያልጠራኋችሁ ወንድሞች በዚህ ሁኔታ ውስጥ እህታችን በከፍተኛ ውድቀት ውስጥ ስላለች እንድትረዷት፣ እንድታግዟት፣ ችግሯን እንድሸፍኑላት ከአቅማችን በላይ ስለሆነ እንድታግዙን በማለት ወደ እናንተ ልባችንን ስላቀናን እናንተም ደግሞ እርግጠኛ ነኝ ይህንን ችግር ከላያችን ላይ ስለምታስወግዱልን አምነን ነው ወደ እናንተ ይህን መልእክት እያስተላለፍን ያለነውና እንድትረዱን ብለን በጌታ ስም እንጠይቃችኋለን። ለምትረዱልን፣ ለምታደርጉልን ከዚህ ጭንቀት እናቷንም እኛንም እንደምታወጡን የእናቶች ህብረት ይኸው ተሰብስበዋል፣ በመካከላችን ናቸው ያሉት እና እርዱን ብለን እንጠይቃችኋለን። በጌታ ስም እንድትረዱን እንለምናችኋለን። እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩ። ባላችሁበት ስፍራ ላይ እግዚአብሔር ሰላም ከእናንተ ጋር ይሁን። ብዙ ጽፉ፣ እንዲሁ ለችግራችን ጋሻ ሆናችኋልና እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ስም ብሩክ ይሁን። ጌታ እግዚአብሔር ስሙ የተባረከ ይሁን። ኢየሱስ እሱ ጌታ ነው። እግዚአብሔር ይባረክ። በውጭ ያላችሁ ልጆቻችን፣ በዓለም ላይ ያላችሁ ሁሉ ሰላም ለእናንተ ይሁን። ጸጋና ምሕረት ይብዛላችሁ። ልጆቻችን ናችሁ። ወደ ምንም አይኬድም፣ ወደ ማንም አይሸሽም። ሲቸገር ሰው ወደ ልጁ ይሄዳል። አቅሙ በእናንተ ዘንድ ስላለ
እህታችን ደጓ ትልቅ ችግር ስለገጠማት የኛ አቅም ደግሞ የሚሸፍነው ነገር ስላልሆነ ህብረታችንን ታውቃላችሁ። የእናቶች ህብረት ዛሬም አብረን ነን፣ ዛሬም አብረን እንተጋለን በእግዚአብሔር ፊት ተሰባስበን። ይሄንን ችግራችንን ደግሞ ለእናንተ ልናካፍልና ወደ እናንተ እንዲደርስ ግድ አለን። ልጆቻችን ስለሆናችሁ፣ ገበናዎቻችን ስለሆናችሁ፣ የአንድ አባት ልጆች ስለሆንን ይሄንን ደግሞ ለእናንተ ልናካፍል ግድ አለን። በዓለም ላይ ያላችሁ ሁሉ ሰላም ይብዛላችሁ፣ ሰላም ለእናንተ ይሁን። እህታችን እኛ የምንሸፍነው እኛ የምንከድነው እኛ የምንችለው ቢሆን ወደ እናንተ ማናደርሰውም ነበረ። ነገር ግን አንችለውም፣ በዛ። ስለዚህ እናንተ የምትችሉትን በዓለም ላይ ያላችሁ ሁሉ እጃችሁን ዘርግታችሁ ልጇን ከመጥፋት ልጇን ከሞት ራሷንም ከሞት እንድታወጡ በኢየሱስ ክርስቶስ ስም ዛሬ እንለምናችኋለን። እግዚአብሔር አምላክ ዘመናችሁን ይባርክ። እግዚአብሔር ይባርካችሁ። ለእኛ ደግሞ ለእናቶች ፍቅር እንዳላችሁ እንደምትወዱን አምነን በድፍረት ይሄንን ቃል ወደ እናንተ የላክ ነው እንጂ ሌላ ቢሆን ላናደርገውም እንችላለን። ነገር ግን እናንተ ፍቅራችን ናችሁ፣ ልጆቻችን ናችሁ፣ የምንተጋላችሁ ናችሁ፣ ስትመጡ የምትጎበኙን ናችሁ። በተለይ ሰለሞን የእግዚአብሔር አምላክ ዘመንህን ይባርከው። ኃይልዬ እግዚአብሔር ይባርክ። ፓስተር ዳንኤል አለማየሁ ጌታ ኢየሱስ ዘመንህን ይባርከው። በልጅነታችን ምንም ሳናቅ ያስተማራችሁን እውቀትን የሰጣችሁን የእግዚአብሔርን ቃል ያወረሳችሁን ስለሆነ እንደ ቃሉ ደግሞ ችግራችንን ለእናንተ ልናካፍል ስለፈለግን ዛሬ በዚህ ሁኔታ ፊታችሁ ቀርበናል። ስለዚህ እግዚአብሔር አምላክ ዘመናችሁን ይባርክ። እናንተም እርዱን። እህታችንም ከጥፋትና ከልጇ ሞት ከራሷም ጥፋት እንድትድን በጌታ በኢየሱስ ስምና ስልጣን ጠየቅናችሁ። ጌታ ኢየሱስ አስቀድሞ ላሰባችሁት ነገር ለእኛ ለምታስቡት እኛም በትዝታ እንደምታስቡን አምነን ነው። እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ። ቅዱስ አምላክ ከእናንተ ጋር ይሁን። በኢየሱስ ክርስቶስ ስም አሜን። ውጭ ላላችሁ ወንድሞቻችን እህቶቻችን ከዚህ በመቀጠል እህታችን ደጓ በደረሰባት ነገር ያው ከዚህ በፊት እኔን በብዙ ነገር እንደረዳችሁ ሰለሞን አደፍርስ የእሷ ቤት ተሸጦ እኔ አላገለግልም ብለህ ከህዊ ጋር ያረከውን ነገር አርሳው። ጌታ ኢየሱስ ዘመንህን ይባርክ። አሁን ደግሞ እነ ሚሚዬ ሌሎቻችሁ ያላችሁ ገስጤ እንደገና ደግሞ አዳነ ሽብሸባ ኳየር ሰለሞን ብዙዎች ናችሁ። የእሷ ቤት ተሽጦ እኛ አናመልክም ብላችሁ ካርታዬን በእጅ ያስገብታችኋል። አሁን ደግሞ እንደኔ የተጎዳች እህታችን ደጓለች ብለሷ ደግሞ እንድትደርሱ በትህትና ለምናችኋለሁ። እግዚአብሔር ከእናንተ ጋር ህይወታችሁ ይባረክ። ዘመናችሁ፣ ልጆቻችሁ፣ ዘርማንዘራችሁ የረገጣችሁት ሁሉ እግዚአብሔር ያውርሳችሁ። ዘመናችሁ ሁሉ በእግዚአብሔር ቤት ይለቅ። እናመሰግናችኋለን፣ እንወዳችኋለን። እህቶቻችን ድረሱልን፣ ወንድሞቻችን ድረሱልን ነው የምንለው። ደግዬ በጣም ተጨንቃለች። ልጇ 4 ልጆች ጥላ ከቤት ጠፍታለች። ያለችበት ነገር የማይሆን ነገር ነው። ለእናንተ አጠገባችን ስለሌላችሁ እንጂ ብዙ መናገር እንፈልግ ነበር። የድሮ የምትወዱት ህብረታችሁ የእናቶች ህብረት ነው። ታውቃላችሁ ብዙ የጀርባ አጥንት ሆኖ ለቤተ ክርስቲያን እንዳገለገለ። አሁንም ደግሞ ለእናንተ የምንለው እናንተ ደግሞ አላችሁ፣ የሰማዩን እንጀራ በላችሁ። አሁንም ከምድር እግዚአብሔር ከሰጣችሁ በረከት ለእህታችን እንድትደርሱ ነው። ለእኔም ደርሳችኋል። ስለ እኔም እግዚአብሔርን ህዊን የሰለሞን ሚስት አዲስ አበባ ድረስ ላደረግሽው ለዛ ለድንቅ አደራረግሽ አመሰግንሻለሁ። ገስጤንም ማሚቱንም አመሰግናለሁ። አዳንንም አታሳፍሩኝም፣ አምናለሁ። እግዚአብሔር ይባርካችሁናል። ጌታ ኢየሱስ ዘመናችሁን ይባርክ። ዘመዱ ሲከፋ ልበልና ልዘምር ይቻላል። ዘመኑ ሲከፋ ቀኑ ሲጨላልም አንተ ለኔ መልካም ነህ፣ አንተ ለኔ መልካም፣ ለደግዬ መልካም ነህ፣ ለልጆቼ መልካም። ምድረ በዳ ሲሆን የሚታየው ነገር አንተ ለኛ መልካም ነህ፣ አንተ ለኛ መልካም። የትናንቱ ዛሬ ካለ ሊያጠፋን የተማማለ ምኞት ሆኖ ቀረ ሀሳቡ፣
እኛ ሳለን ዛሬም በቤቱ እኖራለን ገና በቤቱ እኖራለን ገና በቤቱ ሃሌሉያ ተማምነን ጌታ ተመስገን። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር አምላክ የተባረከ ይሁን። በውጭ ያላችሁ ልጆቻችን፣ ወንድሞቻችን እግዚአብሔር ከእናንተ ጋር ይሁን። የምንጠይቃችሁ ልጆቻችን ናችሁ፣ ወንድሞቻችን ናችሁ። ብዙ ነገር አብረን አሳልፈናል። አማኑኤል ድንጋይ እየተወረወረብን እየተሰደብን አብረን አሳልፈናል። አሁን ግን እግዚአብሔር ይመስገን በሰላም ነው ያለነው። ግን እህቴ ደጓ በደረሰባት ነገር ልጇን ለመግደል የሚፈልጉ ስላሉ እሷን እያስጨነቁ ስላሉ እኛም አብረን ተጨንቀን ነው የምንለምናቸው ያለ ነው እና እባካችሁን ከዚህ ከጭንቀት ከሞት አስጥሏት። በቃ ከሞት አስጥሏት። እህታችን እየተጨነቀች ነው። እባካችሁን ሌላ ምንም አንላችሁም። እግዚአብሔር ከእናንተ ጋር ይሁን። በገንዘብ እንድትረዷት፣ በሀሳብ እንድትረዷት እባካችሁ ወንድሞቼ እነ ዳኒ፣ እነ ፍሬዘር፣ እነ ኃይልሽ፣ እነ ሰለሞን አደፈስ በጣም ብዙ እህቶችና ወንድሞቻችን አሁን በፊታችሁ እየለመንን ያለነው ስለ እህታችን ጭንቀት ነው። እኛ ከአቅማችን በላይ ስለሆነ ነው እና እርዷት፣ እህታችንን ከጭንቀት አውጧት። በቃ መልእክታችን ይሄ ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ያብዛላችሁ። ለዘላለም ተባረኩ። የአምላክ ክብሩ ይስፋ በምድር በሰማይ ጠላቶች ይፈሩ ውድቀታቸው ይታይ። የሰይጣን ሰራዊት ይውረድ ወደ ጥልቁ በጌታ ኢየሱስ ስም አጋንንት ይውደቁ። የእናቶች ኅብረት አሁን የሰማችሁትን መልእክት ለእናንተ ለውድ ልጆቻቸው አቅርበዋል። ይህ የይድረሱልን ጥያቄ ከዚህ ቀደም የማንንም እርዳታ ሳይፈልጉ በጌታ ቸርነት በራሳቸው ጥረት በርካታ ወገኖችን ከቤተ ክርስቲያን አባላት ውጭ ሳይቀር በራሳቸው ወጪ ሲረዱና ሲያጽናኑ ቆይተዋል። ዛሬ ከአቅማቸው በላይ ሲሆን አግዙን ብለዋል። በእርግጥም በሀገር ውስጥም ሆነ በውጭ ሀገር የምትገኙ ወንድሞቻችንና እህቶቻችን እናንተ በተመቸ ሁኔታ ላይ ናችሁ ባይባልም ችግሩ የጋራ በመሆኑ በዚህ ጥያቄ ውስጥ እግዚአብሔር የሚሰራው ነገር ስለማይታወቅ ማንም ሰው የእኔ ስም አልተጠራም ሳትሉ ከጉድለታችሁ በመድረስ ይህንን መልእክት ስትሰሙ የየራሳችሁን አስተባባሪ ኮሚቴ በመሰየም ለችግሯ እንድትደርሱላት እያልን በእናቶች ኅብረት ተወክለው በከፈቱት የኢትዮጵያ ንግድ ባንክ አካውንት ቁጥር 1683 405 128 እነበሻዱ ገነትና አስናቀች ብላችሁ ብታስገቡ ይደርሳታል። በመጨረሻም የተሰበሰበውን ገንዘብ አጠቃላይ ሂሳቡ ተሰርቶ በዚሁ ድረገጽ ለመልሰን ለእናንተ የምናሳውቃችሁ ነው። እግዚአብሔር አምላከ ጽዮን ይባርካችሁ። ተባረኩ። Thank you.